ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መሐላ የመጨረሻውን ክፍል ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ዘመድ አዝማድ ተሰብስቦ ዝግጅታቸውን አጠናቀው የናዚን ቤቢ ሻወር ለመታደም ሁሉም ተሰብስቧል። የናዚን መምጣትና ለመምጣት ሁሉም ተሰልፈው እየተጠባበቁ ነው። ናዚ ከኤንጄላ ጋር በሩ ላይ እንደደረሰች ሰርፕራይዝ እያሉ ሁሉም ይጮሃሉ። ያለውን ዝግጅት በሙሉ ካየች በኋላ ናዚ እየተደናገጠች ሰርፕራይዝ ትሆናለች። ሁሉም ያጨበጭባል። እንኳን ደስ ያለሽ ያለውን ነገር በሙሉ ዝግጅቱን፣ ጣፋጩንና እንዲሁም ደግሞ ኬኩን እየተመለከተች እንባዎቿ ናዚ ቅርር ይላሉ። ሰውም ግራ እየተጋባ ይመለከታታል። ፌሊዝም ቀረብ እያለች የኔ ልጅ ምንድነው እሱ? ምን ሆነሻል? ደህና አይደለሽም እንዴ? እንባዎቿንም ተረግ ታረጋለች። አዎ ስሜታዊ ሆና ነው የኔ ውድ፣ ስሜታዊ ሆና ነው። ምንድነው እሱ? አልወደድሽውም እንዴ? ያዘጋጀነውን ዝግጅት ደስተኛ አልሆንሽበትም? ኤንጄላም ትናገራለች። በጣም ወደዋለች እንጂ በጣም ነው የወደደችው። ተደናግጣ ነው፣ አልጠበቀችም ነበረ። ግራ ተጋብታ ነው። እኔ አላውቅም፣ ብቻ አልጠበቅኩም። በቃ እንደዚህ አይነት ነገር ይፈጠራል ብዬ አልጠበቅኩም። ለዛ ነው እንደዚህ የሚቀበለኝ ሰው አለ ብዬ አልጠበቅኩም። ለዛ ነው የዚህ ዓለም ኑሮ በአጋጣሚዎች የተሞላ ነው። ህይወት ምን ታሳየኛለች የሚለውን ነገር አልጠበቅኩም ነበረ። ከትናንት ጀምሮ በጣም ብዙ ሰርፕራይዞች በህይወቴ እየተፈጠሩ ነው ያሉት። ለዛ ነው ነገሩን ለማስቀየስ ኤንጄላ ትናገራለች። እንግዲህ ጓደኛዬን እንድትስተካከል ወደዛኛው ክፍል ልውሰዳት፣ ትንሽ አየር ወሰድ አድርጋ ተመልሳ ትመጣለች። እናንተ ተጫወቱ በቃ። ፌሊዝም ግራ ተጋባለች። የኔ ውድ እያለች ጓደኛዋ ታጽናናታለች። ምንም አልተፈጠረም። በሁኔታው በቃ ግራ ተጋብታ ተደናግጣ ያጠፋሁት ነገር ይኖር ይሆን እንዴ ጓደኛዬ? ኧረ በፍጹም ያጠፋሽው ነገር የለም። በቃ ደስ የሚል ዝግጅት እኮ ነው ያዘጋጀሽው። ምን አጠፋሽ? ኧረ በፍጹም ይገርማል። በእውነት በጣም ተጨንቃ ነው በቃ ማለት ነው። እርግዝና እንደዚሁ ነው፣ ያስጨንቃል። ናዚም ግራ እየተጋባች ከኤንጄላ ጋር ይጨቃጨቃሉ። ለምንድን ነው እሱ ያልነገርሻቸው? ያለውን ነገር ስለምንድን ነው ያላሳወቅሽኝ? ለምን እንደዚህ አይነት ነገር ተዘጋጀ? ያለውበትን ነገር ታውቂ የለም እንዴ? ትናንትና ምን እንደተፈጠረ ከከደርና በእኔ መካከል ይኸውልሽ፣ እኔ እኮ ግራ ተጋብቼ ፈርቼ እኮ ነው። ከዚህ በተጨማሪ ወደዚህ ቦታ ደግሞ እሻቴ ማትመጭም ብዬ ነው። ትንሽ ደግሞ ለቀቅ ያደርግሽና ደስተኛ ትሆኛለሽ ብዬ አስቤ ነበር። እኔ ሀሳብሽን ቀልል ያደርገዋል ብዬ ነበር ያሰብኩት። እንዴት ነው እሱ ሀሳቤን የሚያቀልልኝ? ይህኔ ውድ ይኸውልሽ፣ ካስከፋዎች በጣም ይቅርታ፣ መናገር ነበረብኝ። ይህን ዝግጅት በጣም ብዙ ቀን የለፉበት ይህንን ዝግጅት ለማዘጋጀት እንዴት ማዘጋጀት የለባችሁም ብዬ ማቋረጥ እችላለሁ ብለሽ ነው? እነሱ እኮ ሁሉም ዘመዶችሽ በሙሉ ተጨንቀው ነው ይህን ነገር ያዘጋጁልሽ። ምን ማድረግ ይቻላል? እንደውም ታውቂያለሽ፣ ይሄ ሁሉ ሰው በተሰበሰበበት መናገር ይኖርብኛል ኤንጄላ። የከድርን ጉድ ዝቅዝቅ አድርጌ መናገር ይኖርብኛል። አይሆንም ናዚ፣ በፍጹም እንደዛ አይደረግም። ምናልባት እርግጠኛ ሳትሆኝ ይህን ነገር የተናገርነው ነገር ውሸት ሆኖስ ቢገኝ በምን አረጋግጠሽ ነው እንደዚህ የምትናገሪው እንዴ? ይህንን ነገር ለጊዜውም ቢሆን በቃ እናቆየው። ይህንን ዝግጅት በሰላም እናሳልፍ። ደስተኛ መሆን ይኖርብሻል። የልጅሽ ዝግጅት እኮ ነው። ምን ሆነሻል አንቺ? ይኸውልሽ ከአያቴ ጋራ ያመጣነውን ልብስ ደግሞ ተመልከች። የምትወጂው ልብስ ነው ብለን ያመጣነው። ሁለት መርጠንልሻል። ወይዘሪት አፊፍ አንደኛውን መረጠች፣ እኔ ደግሞ አንደኛውን መረጥኩ። የአንቺ ልብስ የሚሆኑ የትኛው እንደሆነ ገምች። ከዚህ ከሁለቱ የትኛውን የአንቺ ልብስ ምረጭ እስኪ ንገሪ። ታውቂያለሽ ግን ጓደኛዬ ኤንጄላ፣ ይሄ ዝግጅት ከዚህ ቀደም ይህንን ነገር ከማወቄ በፊት ቢሆን ኑሮ በጣም ደስ የሚል ነበር የሚሆነው። በጣም ደስተኛ ሆን ነበር። በዚህ ሁሉ ሰው መካከል ሆኜ እንዴት ነው ደስተኛ ሆኜ የማሳልፈው? እንዴት ደስተኛ ሆናለሁ? ይሄ ነገር ከተፈጠረ በኋላ ይኸውልሽ፣ እየነገርኩሽ ነው ናዚ፣ እኛ እርግጠኛ የምንሆንበት ነገር መረጃ እጃችን ላይ አልገባም። እስኪ አስቢው። ቆይ ባልሆነ ነገር እሱን ተወቃሽ አድርገን እዛ ሰው ፊት ብንናገር የሱን ጉድ፣ በኋላ ደግሞ ተሳስተን ብንገኝስ? አስበሽዋል? ምን እንደሚፈጠር አስበሽዋል ወይ? የዛሬው ቀን ይኸውልሽ መቼም የማይደገም ቀን ነው። ይህንን ቀን ደስተኛ ሆነሽ ማሳለፍ አለብሽ። አዎ እንደዛ ነው መሆን ያለበት። ከድር ግን እኮ አልደወለም እስካሁን። ይገርምሻል። ታውቂያለሽ፣ በጠዋት ተነስቶ በሩ ላይ እያንኳኳ መጠበቅ ነበረበት። ነገር ግን ጭራሽ ስልክ እንኳን አልደወለልኝም። አትረጅኝም ወይ ኤንጄላ? ተመልከች እንግዲህ አልተገኘም። መት ሄዷል ወደ እሱ ጋር። ምናልባት ከእሱ ጋር አንዳንድ ነገር እየሰሩ ነው የሚሆነው፣ ወይም ደግሞ እያወሩ ነው የሚሆነው። ኤንጄላ ግን ምንም አላማርሽኝ። ከድርን እንደማታውቂው እየሆንሽን ያለሽ፣ የተፈጠረውን ነገር ጭራሽ እንዳላወቅሽ ነው እየሆንሽ ያለሽው። ይህን ነገር እየተናገርኩ ያለሁት እኮ ይኸውልሽ ናዚ፣ ከድርን ስለማውቀው ነው እኔ። በዚህ መሀልም በር ይንኳኳል። እንባዋን ተረግ ካረገች በኋላ ናዚ ትናገራለች። ግቡ። የመጣችውን ፌሊዝ ነበረች። ችግር አለ እንዴ? ቆይ እናንተ ልጆች። እማዬ ትልቅ ችግር አለ፣ በጣም ትልቅ ችግር አለ። ግራ እየተጋባች ወደ እነሱ ጋር ትቀርባለች። ምንድነው እሱ? የተፈጠረ ነገር አለ ልጄ? ናዚና እንዲሁም ደግሞ ኤንጄላ ይተያያሉ። ምን መሰለሽ እማዬ፣ የትኛውን ልብስ መልበስ እንዳለብኝ ግራ ገብቶኛል። ያንን መምረጥ አልቻልኩም ብላ ስትናገር ኤንጄላ በረጅሙ እየተነፈሰች ፈገግ ትላለች። ምን አልሽ አንቺ? የትኛውን ቀሚስ መልበስ እንዳለብኝ ግራ ገብቶኛል እማዬ፣ ያ ነው ችግሩ። ጥሩ በቃ እስቲ እኔ ልመልከተው፣ ከፍ አድርጌ። ይሄኛው በጣም ያምርብሻል። ይሄኛው። በሌላ በኩል ከድር እየተጣደፈ ከአንደኛው ክፍል እየወጣ ነው። ራሱንም እያስተካከለ ነው። ከርቀት ላይ ሆኖ መቲ እየተከታተለ አሻግሮ የሚመለከተው። በመኪና ውስጥ ገብቶ እየሄደ ባለበት መቲም መኪናውን እያስነሳ፣ አዎ መሄድ ይሻላል ከድር፣ ብትሄድ ይሻላል። አዎ እነሱ የሚያወሩትን ነገር ውሸት አድርገው፣ እንደዛ ቢሆን ነው የሚሻል። እነሱ የሚያወሩት ውሸት መሆን አለበት። አዎ
ዘመድ አዝማድ ስጦታ ብሎ የሰጠውን የልጇን ልብስ እየተመለከተች ነው። ሁሉም ደስተኛ ሲሆን ናዚ ግን ደስተኛ አይደለችም። በቪዲዮም እየቀረጸች ኤንጄላ በጣም የሚያምር ልብስ ነው፣ በጣም ቆንጆ ልብስ። ኤንጄላ አንቺም በቅርቡ በእውነት ታረግዣለሽ ብዬ ተስፋ አረጋለሁ። ፈጣሪ ያውቃል እያለች አያቷም ትናገራለች። አሜን ይባላል። አሜን በይ። አሜን እያለችም ኤንጄላ ኮስተር ትላለች። የኔ ተወዳጅ ናዚ፣ ይሄ ደግሞ የኔ ስጦታ ነው፣ አመሰግናለሁ። ስጦታውን ሁሉም እየተመለከተ በጣም ደስ ይለዋል። በጣም የሚያምር ነው። ለአንገት ነው። አዎ ለአንገት። በጣም ቆንጆ ስጦታ ነው። ልመልከተው እስኪ ወደ እኔ ዞር አድርጊው እያለች ኤንጄላ ትናገራለች። በጣም የሚያምር ስጦታ ነው፣ በእውነት በጣም ያምራል። ናዚ ቫክሪ በጣም የሚያምር ስጦታ ነው ይዛ የመጣችሁ። በዚህ መሃልም በሩን ከፈት እያደረገ ሴቶች መምጣት እችላለሁ እያለ ኦዛን ይናገራል። ከጎኑ ያለችውን ሴት እየተመለከቱ ሁሉም ግራ ይጋባሉ። አለባበሳቸውን ሁሉ ይመለከታሉ። ደህና ነህ ግን ኦዛን? ሁሉም ነገር ሰላም ነው ማየ። ሁሉም ሴቶች እንግዲህ ቆንጆ የሚባሉ ሴቶች ተሰብስበዋል እና በዚህ ሰዓት ጥሩ ዜና መናገር ይኖርብኛል ብዬ ነው የመጣሁት ዛሬ። አልገባኝም፣ ምን እያልክ ነው ያለው? ምንድነው እሱ ጥሩ ዜና? ዞር እያደረገም እነዚህ በሙሉ ዘመዶች ናቸው። ተመልከች፣ ይህች እናቴ ፍሱን ሙዝዴ ነች። ሙዝዴ ትባላለች። እነው እንዴ? ምንድነው እሱ እያሉ ሁሉም ግራ ይጋባሉ። ስላወኳችሁ በጣም ደስ ብሎኛል እያለችም እጇን ትዘረጋለች። እናቱም ቅር እያላትም ቢሆን ትጨብጣታለች። ከኦዛን ጋር የመጣችው ሴትም ናዚ በእውነት በጣም ደስ ብሎኛል። በዚህ ቀን በመገኘቴ በጣም ደስ ይለኛል። እንኳን ደስ ያለሽ ናዚ። ኦዛንም እጇን ያዝ እያደረገ ሰዎች ከጎን የምትመለከቷት ይቺ መልከ መልካም ፍቅረኛ አይነች እንግዲህ እወቋት። እናቱ እየተናደደች ግራ ትጋባለች። ሌሎቹ እንኳን ደህና መጣሽ እያሉ ሰላምታ ይሰጧታል። ከዝግጅቱ በኋላ በፍጥነት ወደ አንደኛው ክፍል እየገፈተሩ ኤንጄላና እንዲሁም ደግሞ ናዚ ካስገቡት በኋላ ምንድነው አንተ ንገረን፣ ምንድነው እሱ? ያችን ምንም ማትረባ ሴት ምንድነች እሷ? እያለች ናዚ ትናገራለች። ሚስቴ ነች እንግዲህ። ሚስቴን እኮ ነው ያስተዋወቅኳችሁ። ሚስቴን ያልከው ምንድነው የምታወራው አንተ? ምን አይነት መቼ ነው እሱ ሲጀመር የተዋወቃት? መቼ ነው እሱ ደግሞ የተጋባችሁት? እያለ ግራ እየተጋባች ናዚ ትጠይቃለች። ይኸውልህ አግብታት ከሆነ ይኸውልህ አፍንጫን ነው የምልህ። ኦዛን አንተም ማትረባ ምን እያረጋችሁ ነው ያላችሁት? ምንድነው እሱ? እውነቱን ተናገር። ምን ነች? በእውነት እሷን ያገባው? አዎ፣ ምክንያቱም እሷ ምን ንገረና፣ ምንድነው የተፈጠረው? እርጉዝ ነች ያለው ጆሮዬ ነው። እርጉዝ ነች ነው ያለው። ምንድነው የምታወራው አንተ ማትረባ? መቼ ነው ሲጀመር ለማስረገዝ ጊዜ ያገኘው አንተ? መቼ ተዋውቋት? ምን እያለን ያለው? ባክሽ ኤንጄላ ንገሪኝ ባክሽ። ከማበዴ በፊት እንድትተዋውቁ ብዬ እኮ ነው ያመጣኋት። ይገርምሻል። ይኸውልሽ ኤንጄላ ያለብኝን ችግር ታውቂያለሽ፣ እልሄና ንዴቴን ታውቂያለሽ አይደለም እንዴ? ይሄን እልሄን እሱ ላይ በወጣው ምን ይመስልሻል? ንገሪኝ። ተረጋጊ ባክሽ ጓደኛዬ ናዚ ተረጋጊ። የምን ንዴት ነው የምታወሩት ሴቶች? እንዴ ቆንጆ ፓርቲ ልናሳልፍ አይደለም እንዴ? ለመዝናናት አይደለም የመጣ ነው? የምን ብስጭትና ንዴት ነው እሱ? ኦዛን አንተ ምንም ነገር ያገባህን በዚህ ጉዳይ። ሴቶች ተናዳችኋል። ምንድነው እሱ ያበሳጫችሁ ግን? ይህችን ልጅ እኮ ወደ እናንተ ጋር አምጥቼ ካላስተዋወቅኳት መቼም አናምንህም። በፍጹም ውሸት ነው። ያመጣሃት ሴት በፍጹም ፍቅረኛ አይደለችም። ሴቶች ይኸውላችሁ፣ ወደዳችሁም ጠላችሁም የራሳችሁ ጉዳይ ነው። በፈለጉት ሰዓት አገባለሁ፣ የምፈልገውን አገባለሁ። እሱ ደግሞ የኔ መብት ነው። ገባችሁ? እናቱም እየሮጠች ወደ እሱ ጋር ትደርሳለች። ኦዛን ቆይ ምንድን ነው እሱ ያደረገው? ማነች እሷ? እማዬ ይህችን ሴት እኔ ለረጅም ጊዜ ሳፈላልጋት የነበረች ሴት ነች። ለእኔ የምትሆን ሴት ነች እማዬ። ልጄ ሊያሳብደኝ ነው። በቃ ይኸውልሽ ሊያሳብደኝ ነው በእውነት። ማነች? ቆይ ከምን ላይ ነው አፍሶ ያመጣት? እባካችሁ ንገሩኝ። በዚህ ልዩ በሆነ ቀን ደግሞ ምን ትሰራለች እኛ ቤት? ንገረኝ እስኪ። መቼም እየቀለደ መሆን አለበት አይደለም ልጄ? ይኸውልሽ እማዬ የቤተሰባችን ሰው በሙሉ ተሰብስቧል። ዘመድ አዝማር ተሰብስቧል። በጣም ደስ የሚል ቀን ነበር አይደለም እንዴ? ስለዚህ ማስተዋወቅ ነበረብኝ። አስተዋወቋችሁ። እውነት እላችኋለሁ በደንብ ካወቃችኋት በኋላ ስታውቋት ትወዷታላችሁ። እርግጠኛ ነኝ። ሙጅዴ ማለት በጣም ደስ የምትል ልጅ ነች። ከለሯ ራሱ በጣም ነው የሚያምረው። እሱስ ልክ ነህ። በጣም ብዙ ከለር አላት። ሁለመኗ በንቅሳት የተሽቆጠቆጠ ነው። ልክ ነህ። በእውነት እየቀለደ ነው አይደለም እንዴ? እማዬ እኔ ይቀልድ አይቀልድ አላውቅልሽም። እሱ እየተናገረ እንዳለው ከሆነ ግን ከልቡ እንደሆነ ነው ይህን ነገር ያደረገው። ምንድነው እሱ ጋር የተሰበሰባችሁ ሰዎች አትመጡም ወይ ወደ ዝግጅቱ? ምንድነው እሱ እያሉ ከውስጥ ሆኖ ይጣራሉ። ፊሊዝም ትናገራለች። ይኸውልሽ ፌዙን ይህንን ነገር ከዝግጅቱ በኋላ እንወያይበታለን። ይኸውልህ እዛ ዝግጅት ላይ አልፈልግም። ስለዚህ እዛ ጋር ፊት ለፊት እንዳትመጣ ብያለሁ። ከዚህ ዝግጅት በኋላ እኔ እናንተ የምናወራው ነገር ይኖራል። አሁን ውጣ ከዚህ ውጣ፣ በቃ ከዚህ ላይ አልፈልግም። እርግጠኛ ነኝ እናንተ ሁለት ወጣት ሴቶች ከኔ ጎን ነው የምትቆሙት አይደለም? ውጣ ብያለሁ። አንተ ልጅ በእውነት በጣም ግራ የሚያጋባ ነገር ነው የተፈጠረው። ይሄ ልጅ ምን እያደረገ እንደሆነ አልገባኝም። ፌሊዝ እንዴ ምን አይነት ሴት ነች? ቆይ ይዟት የመጣው ሴት የሆነ አበባ እየበዛበት ወፍ እኮ ነው የምትመስለው። ደግሞ አፏ ምን ይመስላል? ፌዙን እባክሽ ተረጋጊ። በቃ እንደዚህ አትናገሪ። እናገራለሁ። ለምንድን ነው እሱም አልናገረው? ኤንጄላም ትናገራለች። ቀረብ ብለሽ ብትጠይቂያ ግን መልካም ነው። ለማንኛውም እንኳን ደስ ያለሽ፣ ልጅሽ ሚስት ይዞልሽ መጣ እያለች ፌሊዝ ትናገራለች። ፌሊዝ እባክሽን ባታደነቁልኝ ደስ ይለኛል። እርስ በርሳቸው እየተያዩ ይሳሳቃሉ። ሙጅዴም
ቤተልሔም ይዛ የመጣችውን ስጦታ ለናዚ ታስረክባለች። ትወጂዋለሽ ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። ስጦታውንም ከፈት ካደረገች በኋላ ናዚ ስትመለከትም በዋቅርር እያለ የእርግዝና ሂደቷን የሚያሳየው ፎቶግራፍ እያንዳንዱን የተቀረጸ ፎቶግራፍ በስጦታ መልክ አዘጋጅቶላት ነበር። በጣም አመሰግናለሁ። ፌሊዝም ትናገራለች። እናመሰግናለን። በጣም ደስ የሚል ነገር ነው በእውነት። እስኪ ዝም በይ አንቺ ደግሞ ፌሊዝ እባክሽ አታበዛጭኝ። ፌዙን ምን ላርግሽ? እንደዚህ መሆን የለብሽም። አትናደጅ። በቃ ዝም በያቸው። ያው እርጉዝ ስለሆንኩ ነው እንደዚህ ስሜት የሚሆነው። በሌላ በኩል ከድር መኪናውን አቁሟል። መኪናውን አቁሞ በሩን ከፈት እያደረገ ከርቀት ላይ ሆኖ መጤም እየተከታተለው ነው። በርቀት እየተከታተለ ባለበት ኦዚየምም እየተራመደች እንኳን ደህና መጣ። በእውነት በጣም ደስ ብሎኛል ስለተመለከትኩሽ። ደህና ነሽ ወይ? ደህና ነኝ፣ እኔ ደህና ነኝ። አንተስ እንዴት ነህ? እኔም ደህና ነኝ። ይኸውልሽ ተመልከች፣ እኔ ወስደዋለሁ። በጣም አመሰግናለሁ። በጣም ደስ የሚል በእውነት በጣም ነው የማመሰግነው። ስጦታውን እየተቀበለች ጎን ለጎን ሆነው አብረው ወደ ውስጥ መግባት ይጀምራሉ። ይህን ሲመለከት መጤ ልቡ ይሰበራል። በሌላ በኩል የተሰጣትን የራጅ ፎቶ እየተመለከተች አሁንም ቢሆን ናዚ ተክዛለች። ፌሊዝ የናዚን ሁኔታ በትኩረት እየተከታተለች ነው። በሌላ በኩል ኤንጄላ ወደ አያቷ ጋር ቀረብ እያለች የኔ ሚስጥር ለማንም አልተናገርሽም አይደለም? እኔ ለማንም አልተናገርኩም ልጄ። ነገር ግን ከዚህ የበለጠ መቆየት ያለበት አይመስለኝም ይሄ ሚስጥር። እባክሽ ልጄ፣ እኔም እየሞከርኩ ነው ያለሁት አያቴ። ይኸውልሽ ነገር ግን እድሉን አላገኘውም። ጥሩ ሰዓት መገኘት አለበት ይሄን ነገር ለመናገር አይደለም እንዴ? ፌሊዝም ከናዚ ጎን እየተቀመጠች እንዴት የሚያምር ነው! ሁሉን ነገር ያስታውስሻል። ይሄ አይደል ስጦታው? እኔ ምልሽ ናዚ የኔ ወድ ደህና ነሽ? ግን ደህና ነኝ። አይኖችን እያየሽ ንገሪኝ። ደህና ነሽ እያልኩሽ ነው ያለሁት። እየተፈጠረ ነገር አለ እንዴ? ይኸውልሽ አይኖችን እያየሽ መናገር ካልቻልሽ የሆነ ነገር የደበቅሽ ነገር አለ ማለት ነው። በቃ ይህን ሚስጥር ትነግሪኛለሽ ወይስ ደግሞ እኔው ራሴ ፈልጌ ላገኘው? እንቧ በጉንጯ ላይ እየፈሰሰ ናዚም ትናገራለች። ይኸውልሽ ከድር በእኔ ላይ እየወሰለተብኝ ያለው። ምን አልሽ አንቺ? ምንድን ነው ያልሽው አንቺ? ምንድነው እሱ? ምንድን ነው ያልሽው የምትይኝ? እያለች ትጮኻለች ናዚ። ግልጽ አይደለም የተናገርኩት ነገር? እየጮኸችም ከድር በእኔ ላይ እየወሰለተ ነው እያልኩሽ ነው ያለሁት። በህይወት ውስጥ ሌላ ሴት አለች ከኔ ውጭ። በቃ ሁሉም ሰው ማወቅ ይችላል ይሄ ሚስጥር። በቃ ሁሉም ሰው ይወቅልኝ። ይህን ነገር ስትናገር ሁሉም እየተደናገጠ ይመለከታታል። ምንድነው እሱ የማይረባ ነገር የምትናገር? እያለ ኦዛንም ይናገራል። ለፈጣሪ ብለሽ ይበቃል። ምንድነው እሱ እንደዚህ አይነት ነገር? ናዚ እንደዛ ቢያደርግ እኔ አላውቅም። ልጄ ምን እያልሽን ያለሽው? እንዴት እንደዛ ይሆናል? በዚህ መሃል መጤ ኤንጄላ ጋር ይደውላል። ስልኩ መጥራቱን ናዚና ኤንጄላ እርስ በርስ እየተያዩ በመጨረሻም ደበቅ ብላ ኤንጄላ ሄሎ መጤ በመጨረሻም ይኸውልህ የፈራነው ነገር ደረሰ። ናዚ ቦምቡን አፈንድተዋለች። ሁሉም ሰው ሰማ ይሄን ነገር፣ ሚስጥሩን ሁሉም ሰው ሰምቷል። አንተስ ምን እያደረግክን ያለው መቲ? ያገኘው መረጃስ ምንድን ነው? እሱ ንገረኝ እንጂ። ይኸውልሽ ምን መሰለሽ፣ ትክክል ሳትሆኑ አትቀሩም። ምን እያልክን ያለው? እንዴት ይሆናል? ቦታው ላይ ደርሻለሁ። አንድ ቅንጡ የሆነ ቪላ አለ። የሆኑ ስጦታዎችን ምናምን ይዟል። ከመኪና ውስጥ አውጥቶ ለእሷ ሰጣት። ሁለቱም አብረው ወደ ውስጥ እየገቡ ነው ያሉት። ጆሮ ለጆሮ ገጥመው እየተሳሳቁ ነው ወደ ውስጥ የገቡት። ወጣት ሴት ነች በሩን የከፈተችለት። እኔ አላምንም በእውነት መቲ፣ እኔ በፍጹም አላምንም ይሄንን ነገር እያለች እያወራች ባለበት ከጀርባዋ ናዚ ተከትላ ታዳምጣለች። አላምንም በእውነት እንዲህ ከድር እኮ እንደዚህ አይነት ነገር ያደርግም ብለን ነበር እኛም እየተከራከርን ነበር ነው። በእውነት አልለቀውም፣ እኔ ራሴ አልለቀውም። እንዴት እንደዚህ ያደርጋታል ናዚን? በእውነት ኤንጄላ ከዚህ የበለጠ እኔ ምንም ነገር ማድረግ አልችልም። ይህን ነገር መቀበል በጣም ከብዶኛል። ውስጤ በጣም ተሰብሯል። ይገርምሻል። አይሆንም። ይኸውልህ በፍጹም ከዛ ቦታ መነቃነቅ የለብህም። እንደውም እኔ መምጣት ካለብኝ ልመጣ እችላለሁ። ኧረ አንቺ እንዳልሽ ይሆናል፣ እጠብቃለሁ። በቃ አንቺ እዛው ሆኜ። በእውነት አልለቀውም። በጥርሴ ነው መዘለዝለው። ይሄም አይረባ አይደለም። የት እንዳላችሁ ብቻ ንገረኝ። አድራሻውን ብቻ ነው የምትልክልኝ በስልክ። ቶሎ በል ላክልኝ ብያለሁ። እመጣለሁ። አሁኑኑ ነው የምመጣው። የደደብ እንዴት እንደዚህ ያደርጋል ብላ ተናዳ ስልኩን ትዘጋዋለች። ደደብ ነው ብላ ዞር ስትል ከናዚ ጋር አይን ለአይን ይፋጠጣሉ። ናዚ ጓደኛዬ ምን መሰልሽ፣ ወደ ስቱዲዮ መሄድ ይኖርብኛል በዚህ ቅጽበቱ። ኤንጄላ ስልኩን በፍጥነት ለኔ ስጭኝ፣ ስልክሽን ስጭኝ። ናዚ ይኸውልሽ ምን መሰልሽ፣ አንቺ አልኩሽ እኮ ስልኩን። መቲም ያሉበትን አድራሻ ስልኳ ላይ ልኮላት ነበረ። ይሄንን መደረጃ አድራሻውን ናዚም ታየዋለች። እየተናደደች ጥርሷን ነክሳ በፍጥነት ትራመዳለች። ናዚ ጠብቂኝ። በሌላ በኩል እናቱ ለከድር ትደውላለች። ፌሊዝም ፈገግ እያለች ስልክ አያነሳም አይደል? ስልክሽን አያነሳውም አይደለ? ወይስ ደግሞ ያነሳዋል? ይኸውልሽ ልጅ በእርግጠኝነት የሚሰራው ስራ ኖሮበት እንጂ በፍጹም እንደዚህ አይነት ነገር አያደርግም። ይመጣል ደግሞ። እንዴት እንደዚህ ያደርጋል የኔ ልጅ? ወይ ፈጣሪ ወይ! የሰው ወሬ ሰምተው ነው እነዚህ ልጆች። በቃ በፍጹም የኔ ልጅ እንደዚህ አያደርግም። የናዚ እናትም ጠጋ እያለች ትመለከታለች። ወንዶች እንደሆኑ ልክ እንደዚሁ ናቸው። የሆነ ነገር አላማቸውን ካሳኩ በኋላ በተለይ ደግሞ ህይወታቸው ከተስተካከለ ገንዘብ ካገኙ በኋላ ዞር ብሎ መመልከት አይችሉም ሚስቶቻቸውን። ሁሉም ሰው ይቀየራል። ያንቺም ልጅ እንደዛ ነው የሆነው። ምን እየተናገርሽኝ ያለሽው የኔ ውድ? እንዴት እንደዚህ ያደርጋል የኔ ልጅ? ከዚህ በተጨማሪ የኔ ልጅ በረሃብ መንገድ ዳር ወድቆ ነበር እንዴ የተገኘው? ከዚህ በተጨማሪ ከሞላ ሴት እሷን የመረጠው እኮ ስለሚወዳት ነው አይደለም እንዴ? እንደዛማ ከሆነ አየነው ጉዱን። የልጅሽን ጉድ እኮ እያየን ያለ ነው። ዝም ብሎ ከመሬት እንደዚህ አይነት ሀሜት አይገኝም ነበረ። ልጅሽ የሆነ ነገር ካላደረገ
እንደዚህ አይነት ወሬ አይናፈስም ነበር። ይሄን ነገር ደግሞ በደንብ አድርገሽ አንቺም ታውቂያለሽ አይደለም እንዴ? እርስ በርሳቸው ሲጨቃጨቁ የናዚ እናትም ሰዎች ምን እያላችሁ ያላችሁት? ኧረ እባካችሁ ተረጋጉ። ፌሱን ምንድነው እሱ የምረጋጋው? ልጄ ላይ እንደዚህ እየተዘበተበትማ ዝም አለልም። አንድ ጊዜ እንግዲህ እሳቱ ተቀጣጥሏል፣ አለቀ። ናዚም ቦታው ላይ ከኤንጄላ ጋር እንደደረሰች የልጅሽን ጉድ አንቺም ማየት አለብሽ። ከኔ ጋር መሄድ ይኖርብሻል። አዎ ልጅሽ ንጹህ ይሆን አይሆን የምናየው እዛ ስንደርስ ነው። ነይ እንሂድ። የልጅሽን ጉድ ማየት አለብሽ። ምንድነው እሱ? ምንድነው የተፈጠረው? ምን እየተፈጠረ ነው ያለው? ነይ እንሂድ አልኩሽ እንግዲህ እያለችም እጇን የከድርን እናት እየጎተተች መሄድ ይጀምራሉ። ወደ ልትሄዱ ነው ልጆች እያለች ፌሊስም ትጠይቃለች። እኔም እመጣለሁ በቃ። ኤንጄላ ልጄ ምን እያደረጋችሁ ነው ያላችሁት? እኔ ግራ ገብቶኛል። ምንም የማውቀው ነገር የለም። እኔ አላውቅም። ቤቱ በአንድ እግሩ ይቆማል። ሁሉም ይጨነቃሉ። አልገባኝም። አትጠይቁኝ፣ እኔን አትጠይቁኝ። ምንም የገባኝ ነገር የለም። እባካችሁ ተረጋጉ በቃ። እኔ ደክሞኛል። በሌላ በኩል ከመኪናው ወርዶ መቴ በሩ ላይም እየተንኮራተተ ነው። በመጨረሻም እየተናደደ በሩን መቴ ይደበድበዋል። ከድር በሌላ በኩል ፌሊስ ከከድር እናት ጋር እንዲሁም ደግሞ ኤንጄላና ናዚ ሆነው ኤንጄላ ፍጠኝ እንጂ መኪናውን ፍጠኝ፣ ነዳጅ ስጪው እያልኩሽ ነው ያለሁት። ፍጥነት ቶሎ ለምንድን ነው የማነጂው ኤንጄላ እያለችም ናዚ ትጮህባታለች። እየሞከርኩ ነው ያለሁት ናዚ። የከድር እናት ትናገራለች። ልጄ በጣም እየተበሳጨሽና እየተናደድሽ ነው ያለሽው። እባክሽ ተረጋጊ። ምንድን ነው እሱ? መበሳጨት የለብኝም። ልጅሽ እንደዚህ እያደረገኝ ጭራሽ ባስ ብሎ እኮ ልጅሽ ቤት ተከራይቶ ነው እያኖራት ያለው። ለቅምጡ ቤት ገዝቷል እያልኩሽ ነው ያለሁት። ይኸውልሽ የተለመደ ነገር ነው ልጄ፣ ወንዶች እንደዚህ ናቸው እያለችን ፌሊስ ትናገራለች። ከዚህ በተጨማሪ ብቻሽን ዝም ብለሽ አትጩሂ፣ ተረጋጊ በቃ። ትርጉም የለውም። የእነሱ ቤተሰብ እንደዚሁ ነው። ምን እያላችሁን ያላችሁት እናንተ ሰዎች? ለምንድነው ስርዓት ማትይዙት? እኔም በሆን እኮ ሴት ነኝ አይደለም እንዴ? ፌሊስ እንደዚህ አይነት ነገር የሚያደርግ ወንድ አይደለም። ከዚህ በተጨማሪ እኛ ዘር ውስጥ እንደዚህ አይነት የሚያደርግ ሰው የለም። ይሄ ብቻ አይደለም፣ ሃይማኖታችንም ቢሆን በፍጹም አይፈቅድም። እጃችሁን ተመልከቱ ይላል፣ ሰውነታችሁን ተመልከቱ፣ አፋችሁን ቆጥቡ ይላል የኛ ሃይማኖት። ተቀባይነት የለውም። የኔ ልጅ ከድር እንደዚህ አያደርግም። ልጅን የሚያሳደግኩት በሃይማኖት ቀርጬ ነው፣ በስነ ምግባር። ከዚህ ውጭ ታዲያ ልጅሽ ምን ያደርግ? እኔስ ብሆን ምን ልበልሽ? ንገሪኝ። አልጋ ላይ መያዝ አለብኝ ልጅሽን? ይኸውልሽ ልጄ እንደዚህ አይነት ነገር ልጄ ካደረገ የኔ ልጅ ካረገ መጀመሪያ የማደርገውን ነገር ማቀው እኔ ነኝ። ከመሬት ጋር ራሱን አጋጨዋለሁ። እባካችሁ ሰዎች እባካችሁ ተረጋጉ። ይበቃል በቃ። ጭቅጭቅና ክርክር አያስፈልግም። የሚፈጠረውን ነገር ያለውን ነገር እዛው ስንደርስ እናየዋለን። በምችለው ፍጥነት እየሄድኩ ነው ያለሁት። እባካችሁ አትጨቃጨቁ፣ ተረጋጉ። ከዚህ በተጨማሪ ናዚ አንቺን ብትሆኚ ትንፋሽሽን መቆጣጠር አለብሽ ለልጅ ስትይ። ከዚህ በተጨማሪ ለምንድነው እሱ ለምንድነው ምን ሄደው ትያለሽ እንጂ ኤንጄላ ሊይዘው ነዋ። ባሌን ሊይዘው ነው። ወይ ፈጣሪ ወይ ትዕግስቱን ስጠኝ እባክህ እያለችም እናቱ ትናገራለች። እባካችሁ መኪናውን በፍጥነት እያሽከረከርኩ ነው ያለሁት። እባካችሁ በቃ ዝም በሉ። ከዚህ በተጨማሪ ደግሞ ልጁ ላይስ የሚፈጠረው ነገር እያልኩ እያሰብኩ እየተጨነኩ ነው። እባካችሁ ዝም በሉ፣ ተረጋግተን እንሂድበት። ልጅ ልክ ነው የተናገርሽው እያለ ፌሊስ ትናገራለች። መኪናው ላይ ትኩረት አድርጊ፣ መንገዱ ላይም ትኩረት አድርጊ። በመጨረሻም ቦታው ላይ እንደደረሱ ከመኪና ስትወርድ የህመም ስሜት ናዚ ይሰማታል። ድምፅ ስታሰማ ምን ወንሽ ልጄ? ምንም አልሆንኩ፣ ደህና ነኝ። ዞር በሉ እናንተ ዞር በሉ። በሩን የምከፍተው እኔ ነኝ። አዎ ኤንጄላ ካሜራውን ኦን አድርጊልኝ፣ ቅረጭልኝ ብዬሻለሁ። እባካችሁ ልጄ እንደዚህ አይነት ነገር አያደርግም፣ በፍጹም አያደርግም። ካሜራውን እባክሽ አጥፊው ልጄ። አይሆንም፣ ካሜራማ መቀረጽ አለበት። ሁሉም ሰው ጉዱን ማወቅ አለበት። እያንዳንዱን ነገር ትቀርጭልኛለሽ ኤንጄላ፣ አስጠንቅቄሻለሁ። ኋላ እያልሽኝ ያለውን ነገር በሙሉ እያረኩ ነው ያለሁት፣ እየቀረጽኩ ነው ያለሁት ቪዲዮ። ከድር እያለች እየጮች በሩን ትደበድባለች። በሩን ክፈት ብያለሁ ከድር። በመጨረሻም በሩ ይከፈታል። የከፈተውም መቴ ነበረ። የታለ ከድር? ንገረኝ፣ የታለ ከድር? ውስጥ ነው ያለው፣ ውስጥ ነው። መቴን ገፋ እያደረገች ናዚ በፍጥነት ትሄዳለች። ዞር በላንተ። እውነት ነው ወይ ልጄ እንደዚህ ያደርጓል ወይ? ንገረኝ እባክህ። ከውስጥ ሆኖ ከሴቷ ጋር አንድ ላይ እንደቆሙ ከድርም ይናገራል። በእርግጠኝነት ናዚ ተናዳ እየመጣች ነው ያለችው። ተበሳይታለች። ትምጣ፣ ትግባ፣ ችግር የለውም። ይኸውልህ ከድር በእርግጠኝነት ተወደዋለች ያደረግነውን ነገር። ምን እያደረግክን ያለው አንተማ ትረባ፣ ምን እያደረግክን ያለው እያለችም በአንድ እጇ ሆዷን ደግፍ ናዚ ቦታው ላይ ትደርሳለች። ኧረ ተረጋጊ። ኧረ ምንም ነገር የለም እባክሽ ተረጋጊ። ምን እያደረግክን ያለው ነገር? ማነሽ አንቺ ደግሞ ማነሽ? ኧረ ሰርፕራይዝ ነው። ተረጋጊ የኔ ፍቅር ተረጋጊ። ምንም አንቺ እንዳሰብሽው የተፈጠረ ነገር የለም እባክሽ ለፈጣሪ ብለሽ። ለምንድን ነው እሱ ደግሞ እንደዚህ እየሮጥሽ ያለሽው? ተረጋጊ በቃ ተረጋጊ። እኔ አንቺን ደስተኛ ለማድረግ ሰርፕራይዝ ነው። ተረጋጊ። ምንም ነገር የተፈጠረ ነገር የለም። ወደ ራሷ ከተመለሰች በኋላ ናዚ ግቢ ውስጥ የተዘጋጀውን ዝግጅት እያንዳንዱን ነገር በትኩረት መከታተልና ማየት ትጀምራለች። ወደ ውስጥ ከገቡ በኋላ የከድር እናት ኦዙም አክስቴ እንኳን ደህና መጣሽ እየተባባሉ ይተቃቀፋሉ። የኔ ውድ እንዴት ነሽ እባክሽ? ኦዙም የኔ ውድ። በሁኔታው ሁሉም ሰው ግራ ይጋባል። ኤንጄላም የምትይዝ የምትጨብጠውን ታጣለች። መቴ ፈገግ ይላል። ሁሉም ግራ እየተጋባ ወደ ውስጥ መግባት ይጀምራሉ። ተመልከች አየሽው ናዚ፣ በእውነት ስለተዋወቅኩሽ በመጨረሻም በጣም ደስ ብሎኛል እያለች ኦዝንም ትናገራለች። በእውነት በጣም እድለኛ ሴት ነሽ። ይህን ሰሞን ሁለቱን ቀን በተለይ በጣም እየሰራን ነበር ከድርና እኔ ሁሉን ነገር ለማስተካከል አንቺን ደስተኛ ለማድረግ ጠዋትና ማታ ጭምር ነው የሰራነው
ነው ይሄን ነገር በሰዓቱ ለማድረስ ለአንቺ ብለን ነው። ከድር በጣም ደስ ብሎት ነበር የሚሰራው። በጣም ተጨናንቀ ነበር እንዴ ከድር? ታውቂያለሽ እንደዚህ ነገር ለማድረግ አንቺን ደስተኛ ለማድረግ ሁሌ ጊዜ መጨነቅ እንዳለብኝ ታውቂኛለሽ አይደል? ይገርምሻል፣ ነገ ነበር እንደውም ያሰብኩት። ትንሽ የሚቀር ነገር ነበረ። ነገር ግን በመጨረሻ ዕጣ ፈንታ ወሰነው። እንደዚህ ነበር መሆን የነበረበት ማለት ነው። ዞር እያለችም መቴን እየተመለከተች ኤንጄላ ትናገራለች። ይሄን ነገር አንተ ታውቅ ነበር? እያወቅህ ለምንድን ነው ዝም ያልከኝ? ለምን አልነገርከኝም? ይሄ ሰውዬ ታውቂያለሽ ሰርፕራይዝ ማድረግ እንደሚፈልግ። እኔ ምን ማድረግ እችላለሁ? ይህን ዝግጅት አልወደድሽውም እንዴ ናዚ? እያለ ከድር ይጠይቃታል። እኔ የምለው ከተንሱ ጋር ለምንድን ያልተነጋገርከው? የኔ ውድ ተንሱን ደውዬ ነበረ በጣም ብዙ ጊዜ፣ ነገር ግን እሷ በጣም ደግማ ነበረ። ይህ ብቻ አይደለም ዱባይ ደግሞ የምሰራው ስራ አለ። በመጨረሻም ኦዘም ወደ አይምሮ ውስጥ መጣች። ከእሷ ጋር ይህን ነገር አዘጋጀ ነው። ኦዘምም ትናገራለች። ህይወት ማለት ልክ እንደዚህ ነች። እኔና አይሶም ውስጥ አብረን አጥንተን ነበረ ትምህርት። በጣም ለአጭር ጊዜ ነበር ነገር ግን እያለ ከድርም ይናገራል። ለ2 ዓመት ያክል። 2 ዓመት አጭር ነው እንዴ ታዲያ? እያለችም ናዚ በድጋሚ ይጠይቃለች። የዛን ጊዜ ደግሞ ይኸውልሽ የኔ ውድ ህፃን ነበርን። ምን እያደረግሽ ነው ያለሽው ኦዘም? ከዚህ በተጨማሪ እንዴት አንቺ ታስቢኛለሽ? እንዴት እንደዚህ ትጠረጥርኛለሽ? ናዚ ከአንቺ ውጭ የሚመለከተው ሴት ይኖራል? ለፈጣሪ ብለሽ ኦዘም እባክሽ ቀጥይልኝ። ከዛ በኋላ ምን ተፈጠረ? እዛ ስትማሩ እዛው ትምህርት ቤት እንዳለን ያው ተለያየን እናሱ። ከዛ በኋላ ግን እንግዲህ እንደምታውቂው አልፎ አልፎ እንገናኛለን እናሱ። አሁን ደግሞ በጣም ቶሎ እየተገናኘን ያለ ነው። ናዚም በመጨረሻ ትናደዳለች። ስለዚህ እያልሽኝ ያለሽው በየቀኑ ትገናኛላችሁ ማለት ነው አይደለም? አሁን ይህን ነገር አቁሙት እባካችሁ፣ ለፈጣሪ ብላችሁ ወደ ውስጥ እንግባ። በቤት ውስጥ በጣም ብዙ ነገር አለ። ውስጥ ገብተሽ ማየት ይኖርብሻል ናዚ። ማታም እዚህ ትመጣ ነበር አይደለም? እያለችም ናዚ ትጠይቀዋለች። አዎ አንድ ጊዜ ሰዎች ወደ ውስጥ ገባ ብላችሁ ቤቱን ምናምን ተከታተሉት፣ እስኪ ተመልከቱት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ኦዝም ይዘሽ አስጎብኛቸው፣ እኛን ለትንሽ ደቂቃ ተወጥ አድርጎን እኔና ከድርን እያለ ኮስተር ብላ ናዚ ትናገራለች። ከድርና እንዲሁም ደግሞ ናዚ ብቻቸውን ከቀሩ በኋላ ኮሌታውን ሳብ እያደረገ ትናገራለች። ስለዚህ የድሮ ፍቅረኛ ነበረች ማለት ነው አይደለም? ምን እያልሽኝ ያለሽው? ያለፈ ታሪክ ነበረ። ይኸውልሽ ከዚህ በተጨማሪ ከኛ ቤተሰብ ጋር ጥብቅ ቁርኝነት አላት እሷ። ደግሞ ምን እያልሽኝ ያለሽው? እኔ ከአንቺ ውጭ እንዴት ሌላ ሴት እመኛለሁ? ይመስለኛል ግን ይችን ሴት በፍጹም አልወደድኳትም። ይኸውልህ ከድር እምገላት ይመስለኛል። ተረጋጊ ነው እንዴ? ተረጋጊ። ሁሉም ነገር ሰላም ነው። አንቺን እኔ ሰርፕራይዝ ለማድረግ ብቻ ነው ይሄን ነገር ያደረግኩት። እዚህ ቦታ ላይ ደስተኛ መሆን እንጂ ያለብን መጣላት አለብን እኔና አንቺ? ተመልከች እስኪ ዙሪያሽን ተመልከች ያለውን ነገር። ይሄ ሁሉ ከሆነልሽ በኋላ እኔና አንቺ መጣላት አለብን? በመጨረሻም ደስ እያላት ናዚ ከድርን ትስመዋለች። እንደዚህ ነው የሚያምርብሽ። አሁን ዞር እያልን ይሄንን ነገር እንመልከተው። ግቢውን በሙሉ ተወጇለሽ። በሌላ በኩል ዞር ብለው ኤንጄላና እንዲሁም ደግሞ መቲ እያወሩ ነው። የኔ ውድ ይኸውልሽ ይህንን ነገር አላውቀውም ብዬሽ ነበረ። በእናንተ ምክንያት እኔ ከድርን ልደበድበው ነበረ፣ ልመታው ነበር። እናንተን አመኛችሁ ነበረ። ምን አይነት ጊዜ እያሳለፍን እንደነበር ታውቃለህ አይደለም እንዴ? መቲ ለምንድን ነው እሱ ያልነገርከኝ ታዲያ? እንዴ ከዚህ በተጨማሪ ልጅቷ እኮ እርጉዝ ነች። አደጋ ቢደርስብንስ? ይሄን ነገር እንዴት ማሰብ ያቅታል? በቃ ይቅርታ ጠይቃለሁ ለሱ። ይቅርታ አድርጊልኝ። እኔ እናንተን ማበሳጭ ፈልጌ አይደለም። አንቺም እንድትናደጅ አልፈልግም። ይቅርታ በቃ የኔ ውድ ነኝ። በቃ ልቀፍሽ እያለ ለማቀፍ ሲሞክር ፊቷ ላይ ግን የሚነበበው ነገር ጥሩ አልነበረም። ምንድነው እሱ? የተፈጠረ ነገር አለ? ምንም አልተፈጠረም። የሆነ ነገርም አለ። ለመጀመሪያ ጊዜ ደግሞ አይደለም ስትሸሽኝ፣ እኔ ላቅፍሽ ስል ትሸሻለሽ። ምንድነው እሱ? የተፈጠረ ነገር ካለ ንገሪኝ እባክሽ። ወይ ደግሞ ሰልችቼሻለሁ እንዴ? መቲ ግን ደህና ነህ? እኔማ ደህና ነኝ። አንቺ ነሽ እንጂ ምንድን ነው የሆንሽው? የሆነ ነገር ለመናገር ትፈልጊና ነገር ግን አትነግሪኝም። አሁን አይሆንም፣ መቼም አይሆንም፣ ቆይ እስቲ ምናምን እያልሽ ነገር ታበዣለሽ፣ ሰበብ ታበዣለሽ። ለምንድን ነው ቆይ የተፈጠረውን ነገር ማትነግሪኝ? እንደዚህ ማትሆን አትናደድ። ይሄን ነገር እዚህ መወያየት አለብን እንዴ? እኔ እናንተ የት ነው ታዲያ የምንነጋገረው? እኔና አንቺ ንገሪኝ እስኪ። በቤት ውስጥ አይሆንም፣ አንዳንድ ቦታዎች ላይ አይሆንም፣ እዚህ ቦታ አይሆንም፣ አልጋ ቤት ሆነን ማውራት አንችልም። ምንድን ነው እሱ? ቆይ ለምንድን ነው የማትነግሪኝ? የት ነው የምትነግሪኝ? ንገሪኝ እስኪ። በቃ ለማንኛውም መቲ አንተ መሄድ ይኖርብሃል። ቤቱንም ማየት እፈልጋለሁ። እስኪ የነ ከድርን ቤት። እኔ ምንም ነገር ማየት የምፈልገው ነገር የለም። ይኸውልሽ የትም መሄድ አልፈልግም። ይህን ነገር እኔና አንቺ እስካላወራን ድረስ ከዚህ ቦታ ንቅንቅ አልልም እያለ ሲናገር ግራ እየገባት ፍጥጥ እያለችም ኤንጄላ ትመለከተዋለች። ውድና የተከበራችሁ ቻናላችን ተከታታዮች መሀል ላይ የመጨረሻውን ክፍል ለማየት የደወል ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የመጨረሻውን ክፍል የመሀላ ድራማ ፍጻሜውን እናሳያለን። በቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።